እሺ አሁን እንግዲህ የጸሎት ፕሮግራም ነው እየጨረስን ነው ጨርሰናል የጸሎት ፕሮግራም እያደረግን ነው ዛሬ 28/04/2018 ዓመተ ምህረት ነው የገና ዋዜማ ላይ ነው ያለነው እንግዲህ በዚህ ከሞባይል ባንኪንግ ችግር ጋር ተያይዞ በአሁኑ ሰዓት የረጆች ቁጥር በዜሮ ላይ ነው ያለው የሆነ ሆኖ ግን ምንም ነገር ችግር የለውም በሚል ያለውን ነገር በለቅንጦት ሳይሆን ያለችውን ለዚህ ለዓመት ባሉ አገር እንዲያመሰግኑ ነው አሁን እኔ እንድመሰገን አይደለም ምንም ነገር ያደረኩት ነገር የለም ምናልባት እኔ ካለኝ ከተረፈኝ ነገር ላይ ነው የሰጠው እንጂ እቃ ሸጬ ተቸግሬ ምናምን አይደለም ታለይ ከተረፈኝ ላይ ነው አድርጌም ቢሆን ካደረኩና ደግሞ ይሄን ያደረኩት ለእግዚአብሔር እንጂ ለሰዎች አይደለም ምናልባት ምረቃችሁ በረከታችሁ ግን ለሀገር ለወገን ለልጅ ለዘመድ ለአድባር ይጠቅማል እንግዲህ ሀገራችንም ያለችበትን ደረጃ ስለምታውቁ የናንተ ጸሎት የናንተ ልመና የናንተ በረከት የናንተ ልቅሶ የናንተ ጸሎት የናንተ ማስቀደስ ማወደስ መገበር መጋገር ስለሚጠቅም ተዚህ ትንሽ በረከት እንኳን ቢገኝ በዚያ ላይ ደግሞ እናንተ ሀገር አስረክባቸዋል ገብራቸዋል ጋግራቸዋል ልጅ አሳድጋቸዋል ወልዳቸዋል ከብዳቸዋል ከዚህ አይነት አንፃር እስኪ የኛ እናቶች ቢያመልጡም በእናንተ እናቶቻችንን ፍቅር ለመበቀልም ጭምር ስለሆነ ስለዚህ ስለነበረን ቆይታ እኔም በጣም አመሰግናለሁ ወደፊትም ታላላቅ ደነናኛ ሰዎችን እግዚአብሔር ይስጠን የሰማናውን በልቦናችን ያሳድረን አባታችን ሆይ ብለን እግዚአብሔርን በጸሎት እንጠይቀው አቡነ ዘበሰማያት ይትቀደስ